ድሃ ስለሆንኩ ነው እንደኔ የሚቀለድብኝ። ይሄን ልጅ ድሃ ነው ብለው መጫወቻ አድርገውታል ወይንስ ልጁ ነገሩ አልገባውም ሞኝ ነው? ብልጥ ልጅ ያዘውን ይዞ ነው የሚያለቅሰው የሚባለውን አባባል በጣም ነው የምወደው። ይሄ ልጅ ግን እሱ ነገር የገባው አይመስለኝም። ሜሪ ቦንዳ በረከት ሊስትሮን የምራጭ በርብረዋለች ወይንስ ያለ መግባባት ችግር ነው? መጀመሪያ ለምን ይሰጣሉ? እኔ ስንት ስራ መስራት እችላለሁ። አላማዬን እኮ በቃ እዛ ላይ ትኩረት አድርጌ ነው የሰራሁት። አለፈልኝ ብዬ እኮ ነው ቤተሰብ ከድህነት ልወጣ ነው ብዬ ነው እንደዛ እየተዘቃየ ቪዲዮ ሰራ የነበረው። እግዚአብሔር አለፈልኝ ሊያልፍልኝ ነው ብዬ ነው። ያልፋል ሁሉም ነገር እግዚአብሔር አለ ከፈለገ ነው አይለፍልኝ ከፈለገ እግዚአብሔር እንደዚህ አይደለም ተስፋ አስቆርጣሉ ነው። አሬ ልጅ የሚያለቅስበት ምክንያት ምንም አልገባኝም። አሁን ሲያለቅስ ያያችሁት ልጅ በረከት ይባላል። በረከት እንግዲህ ዝቅ ብሎ የሰዎችን ጫማ እየጠረገ የሰዎችን ጫማ እያጸዳ ራሱንና ቤተሰቡን የሚያስተዳድር ልጅ ነው። ታዲያ ይሄ ልጅ ከሊስትሮ ስራው ባሻገር በረከት ሊስትሮ ሲጠርግ አሳምሮ የሚል የቲክቶክ አካውንት አለው። በዚህም ከ1 ሚሊዮን በላይ ተከታዮች ያሉት ልጅ ነው። ታዲያ በረከት ሊስትሮን ባያችሁት መልኩ አማሮ ያስለቀሰው ነገር ምንድነው? አንድ ሜሪ ቦንዳ የሚባል የቦንዳ ልብሶችን የሚሸጥ አንድ ድርጅት አለ። ታዲያ ይሄ ሜሪ ቦንዳ የሚባለው ድርጅት ቲክቶክ ላይ አንድ ቻሌንጅ ይዞ ይመጣል። ያም ቻሌንጅ ምንድነው? የሜሪ ቦንዳ የቲክቶክ አካውንት ላይ 100,000 ፎሎወር ማስጨመር ማለት ነው። ዛሬ በጣም ነው ደስ ያለኝ። ይሄን የምታዩትን ቦንዳ ቤት ለአንድ እድለኛ ሰው በነፃ ልሰጥ ነው። ይሄ የምታዩት እንዳለ ልብስ፣ ብረቱ፣ አሻንጉሊቱ ከነቤቱ ቁልፍ ልሰጣችሁ ነው። የኛን አካውንት 100,000 ፎሎወር ለሚያስገባ ሰው ቻሌንጅ ስጡት፣ ሜንሽን አድርጉት። ያም ሰው ቻሌንጁን ከተቀበለና የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ እኛ ይህንን የምታዩትን ቦንዳ ቤት ከነ ልብሱ፣ ከነ ብረቱ፣ ከነ አሻንጉሊቱ እያንዳንዱን ዕቃ ከነ ቁልፍ አስረክበን እንወጣለን። እንግዲህ ሜሪ ቦንዳ 3 ብራንች እንዳለው ታውቃላችሁ። የለመደ ብራንቹን ነውና የሚሰጣችሁ ይድል እንዳያመልጣችሁ። ታዲያ የሜሪ ቦንዳን ቻሌንጅ እና በረከት ሊስትሮን ምን አገናኘው ልትሉ ትችላላችሁ። በረከት ሊስትሮ እንግዲህ ይሄን ቻሌንጅ ካየ በኋላ የ1.5 ሚሊዮን ብር ሱቅ ለመሸለም የዚህ ቻሌንጅ አካል ይሆናሉ ወይንም ቻሌንጁን ይሳተፋል ማለት ነው። በህይወቴ ለመጀመሪያ ጊዜ ህይወቴ ሊቀየር ነው። 3 አመት ሊስትሮ ሰርቻለሁ ቤተሰብ። ከዚህ ሊስትሮና ከድህነት የሚያወጣ ትልቅ እድል ከፊት ያለ። እድሉ ምን እንደሆነ አንዴ ሰምተን እንመለስ። የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ እኛ ይህንን የምታዩትን ቦንዳ ቤት ከነ ልብሱ፣ ከነ ብረቱ፣ ከነ አሻንጉሊቱ እያንዳንዱን ዕቃ ከነ ቁልፍ አስረክበን እንወጣለን። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። ከስር ሜንሽን ያደረኩላችሁን አካውንት ፎሎ አድርጋችሁ 100,000 ካስገባችሁት የዚህ ቻሌንጅ አሸናፊ ይሆናለሁ። እባካችሁ ይሄን ቻሌንጅ እንዳሸንፍ የምትችሉትን ያክል ሼር፣ ኮፒ ሊንክ እያደረጋችሁ አግዙኝ እንዳሸንፍ ቤተሰብ። አመሰግናለሁ። ባያችሁት መልኩ እንግዲህ ቻሌንጁን ተቀብሎ ሰዎች በሱ ስም ሜሪ ቦንዳ የሚባለውን የቲክቶክ አካውንት ፎሎ እንዲያደርጉ ይማጸናል ማለት ነው። ከዛ እንግዲህ እሱ የሰራው ቪዲዮ ሌሎች ከሰሩት ቪዲዮዎች የተሻለ እይታ ስላገኘ ይሄ ቻሌንጅ ለዚህ ልጅ ይሰጠዋል ማለት ነው። እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይሄንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። ስለዚህ የ1.5 ሚሊዮኑ ቻሌንጅ ለሱ እንደተሰጠ ከሜሪ ቦንዳ በኩል በግልጽ ይነገራል ማለት ነው። ልጁም እንግዲህ ይሄን ከሰማ በኋላ የተለያዩ የደስታ ሪአክሽኖችን ሲያሳይ ነበር። ተሳካልኝ ቤተሰብ። ቤተሰቦቼ እንግዲህ በባለፈው የተሰጠኝ ቻሌንጅ ተሳክቶልኛል። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። ከዚህ በኋላ ነው እንግዲህ በሜሪ ቦንዳና በበረከት ሊስትሮ መካከል አለመግባባቶች መፈጠር የጀመሩት ማለት ነው። በረከት ሊስትሮ የምርም ሞኝ ስለሆነ ነው እንዲህ አይነት ነገር ያጋጠመው ወይንስ ሜሪ ቦንዳ ድህነቱን ተጠቅማ በነፃ ልጁን ማስታወቂያ ለማሰራት አስባ ነው? ህዝቡን እየሸወደች ነው፣ እያጭበረበረች ነው። በዚህ ጉዳይ ላይ ህጉስ ምን ይላል? አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። እንግዲህ የህግ ባለሙያ ሰብለ አሰፋን ሐሳብ መጨረሻ ላይ እንሰማለን። ከዛ በፊት ግን ምንድነው የተፈጠረው በሜሪ ቦንዳና በበረከት ሊስትሮ መካከል የተፈጠረው ነገር ምንድነው የሚለውን እናያለን። እንግዲህ ልጁ የቻሌንጁ አሸናፊ መሆኑን ካረጋገጠ በኋላ ሱቁን ለመረከብ ይመጣል።
ሱቁን ለመረከብ ከመጣ በኋላ ምን ያደርጋል? ባለሙያ ይዞ ይመጣል ማለት ነው። ባለሙያ አምጥቶ ሱቁ የምርም 1.5 ሚሊዮን ብር ያወጣል ወይንስ አያወጣም የሚለውን ያስገምታል ማለት ነው። ታዲያ የመጣው ባለሙያም ይሄ ሱቅ እንኳን 1.5 ሚሊዮን ብር ከ300 ሺህ ብር በላይ አያወጣም ብሎ ይናገራል። እና የጸቡ መነሻ የሆነውም ይሄ ነው ማለት ነው። ሜሪ ቦንዳ 1.5 ሚሊዮን ብር የሚያወጣ ሱቅ ነው ሸልማለሁ ያለችው። ነገር ግን ሱቁ ከ300 ሺህ ብር በላይ አያወጣም። ስለዚህ ሜሪ ቦንዳ አጭበርብራኛለች እያለ በረከት ሊስትሮ ብቅ አለ ማለት ነው። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያው ወስጄ አሳይቼው ነበር ቤተሰቦቼ። ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። ሜሪ ቦንዳም እንግዲህ በተወካዩዋ በኩል የራሷን መልስ ሰጥታለች። እኛ በጭራሽ የማጭበርበር ነገር አላደረግንም፣ ልጁ ቻሌንጁ አልገባውም እንጂ እኛ ምንም ያጠፋነው ነገር የለም እያሉ መልስ ሰጥተዋል። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፍቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደርጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም እንዲረዳን ፈቃደኛ አልነበረም። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋለሁ። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ ብናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ ዲዛይን ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ። እንግዲህ እንደሰማችሁት ሜሪ ቦንዳ ከውድድሩ ልጁን ዲስኳሊፋይ አድርገዋለች። ያ 300 ሺህ ብር እንኳን አያወጣም ያለው ልጅ በባዶ እጁ ወደ ቤቱ ሊገባ ነው ማለት ነው። በረከት ሊስትሮ ያደረገው ነገር ትክክል ነው። ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው እንደሚባለው ሱቁን ተቀብሎ
ከዛ በኋላ መጠየቅ ያለበትን መጠየቅ ነበረበት ወይንስ አሁን ያደረገው ነገር ትክክል ነው? ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው የሚባለውን አባባል በጣም ነው የምወደው። ይሄ ልጅ ግን እሱ ነገር የገባው አይመስለኝም። ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው። ተቀብለህ ከዛ በኋላ ብትከራከር ወይ ደግሞ ሌላ ሀሳብ ብትቀይር ምናምን ነገር ይሻላል ባይ ነኝ። ምክንያቱም ማን ያደርጋል በነፃ እንደዚህ አይነት ቦታ መስጠት። እና ይሄ ልጅ በኋላ ላይ ሱቁን ልረከብ ብዬ እንኳን ሲሄድ ሰድበውኛል፣ አንቋሸውኛል፣ እኔ ላይ ተሳልቀዋልና ፍትህ ይሰጠኝ፣ ፍትህ ፈልጋለሁ እያለ ነው። ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ የጠየቅኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ቻሌንጁን ሞላው። የጠየቅኩት ምንድነው የተባለውን ስጡኝ ነው። እኔም የጠበቅኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው ዕቃ እንደማይሞላ ባለሙያ ማይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ጥያቄ አያስፈልገውም። ላይቡንም እናንተ ተከታተላችኋል። ሌላ ምንም ፍርድ አያስፈልገውም። እሱን የጠየቅኩኝ። እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባለሁ? ቤተሰቦቼ ሰርቼ እኮ ነው፣ ሰርቄ አይደለም። እዚህ ጋር ቆሻሻዋ እየደፋ አናቴ ላይ እናቴ ጋር እጄ እዛ ጋር እኮ ማውን ተስፋ ነው የሰጧት አባቴ ጋር እጄ። ለምን? ምክንያቱም እነሱ በቃ እውነቱን ይሰጡኛል ብዬ አስቤ ነው። ለምን እውነቱ ወደ ሌላ ነገር ይቀይሩታል? አሁንም ወደፊት የምምለው እኔ እውነቱ ይውጣልኝ፣ እውነቱ ይሰጠኝ ነው ያልኩኝ። በቃ ሌላ ነገር አልፈልግም። የሞራል ካሳ ራሱ ጠይቃለሁ፣ እከሳለሁ። ቤተሰብ እውነት ምን ጊዜ አሸናፊ ናት። የፈለገ ብትገፋ እውነቴን እፈልጋለሁ። እኔ ሌላ ምንም ያወራሁት ቃል የለኝም። ይሄ ልጅ እንግዲህ ሜሪ ቦንዳን እከሳለሁ እያለ ነው። የምርም ይሄ ልጅ ሜሪ ቦንዳን ቢከስ ያዋጣዋል? ቅድም እንዳልኳችሁ የጠበቃዋን ሀሳብ መጨረሻ ላይ እንሰማለን። ከዛ ባለፈ ይሄ ጉዳይ ሰዎችን ለሁለት ከፍሎ እያከራከረ ይገኛል። ከአንደኛው ወገን ያሉት ልጁን አታለው ድህነቱን ተጠቅመው ያለውን ፎሎወር ተጠቅመው የራሳቸውን ማስታወቂያ ካሰሩ በኋላ ልጁን ላሽ ብለውታል፣ ወይንም ያሸነፈውን ገንዘብ ወይንም ያሸነፈውን ሱቅ ከልክለውታል የሚሉ ናቸው። በሌላ ወገን ደግሞ ልጁ ሞኝ ስለሆነ ነው እንጂ ከሊስትሮ ተነስቶ እንደዛ አይነት ሱቅ መሸለሙ ለሱ ቢበዛበት ነው እንጂ አያንስበትም የሚሉ ሰዎች አሉ። ከዛ ባለፈ ቀድሞ ሱቁን አይቷል። ሱቁን እንደሚረከብም በደስታ ቪዲዮዎችን ሲሰራ ነበረ። ነገር ግን በኋላ ላይ እንደዚህ አይነት ሀሳብ ማንሳቱ በጭራሽ ተገቢ አይደለም የሚሉ ሰዎች አሉ። እኔ ይሄ ልጅ የሚያለቅስበት ምክንያት ምንም አልገባኝም። ስለ ሀቅ እናውራ ከተባለ ሜሪ ቦንዳ የምትባል ወጣች። ይሄን ሱቅ እስከ እቃው ቻሌንጅ ልሰጥ ነው 100,000 ለፎሎ ለጨመረልኝ ሰው ይሄን ሱቅ ቻሌንጅ ልሰጥ ነው አለች። ይሄ እዚህ ውስጥ ያለው እቃ እስከ 1.5 ሚሊዮን ያወጣል አለች በግምት። ኦኬ ይሄ ልጅ ሄዶ ተቀበለ። ሲቀበል እንደዚህ አይቶ ተቀበለ። ይሄን የምታዩትን ቦንዳ ቤት እንግዲህ ለእኔ ሊሰጠኝ ነው ማለት ነው። ይሄ ማለት እቃውን ሄዶ አይቶ ተቀበለ። እዛ ውስጥ ያለውን እቃ ማለት ነው። ቻሌንጁን ተቀበለ። አሁን ምንድነው ቻሌንጁ ከሞላ በኋላ ይሄ እቃ በግምት እስከ 300,000 እንጂ 1.5 ሚሊዮን አያወጣም ብለውኛል ባለሙያ። ወንድሜ ቸርችራ 5 ሳንቲም ነው የሚሸጥ፣ 1 ብር ነው የሚሸጥ። ላለ መሸጥም ትችላለህ። ያንን ማድረግ ያለብህ አንተ ነህ። እቃውን ግን ሄደህ አይተህ እቃውን ተስማምተህ ተቀብለህ የመጣኸው ቻሌንጁን የተቀበልከው አንተ ነህ። እሷም ደግሞ በግምት ይሄን ያወጣን ያለችው መብቷ ነው። ውድ የመሸጥ 1.5 ሚሊዮን ድረስ የመሸጥ መብት አላት የሚገዛት እስካለ ድረስ። አንተ ደግሞ የተስማማው እዛ ውስጥ ያለውን እቃውንና ሱቁን ነው። ምንድነው አሁን እዚህ ጋር ምን ፍርድ እንድንሰጥ ነው? እኔ ግራ ይገባኝ። እዛ ውስጥ ያለው እቃ ቀነሰብህ ወይንስ ሱቁን አልሰጥም አለች? ሱቁን ሰጣኛለች፣ ግን 1.5 ሚሊዮን አያወጣም። ብሩን ታመጫለሽ። ኧረ በኢየሱስ ማንም ይሄ እዚህ ነገር ላይ የሚፈርድ ካለ እኔ እረዱ። እኔ ስለ ሀቅ ነው የምቆመው። እና እኔ እዚህ ጋር ምን አስባለሁ መሰላችሁ? ይሄ ሁሉ አለመግባባት፣ ይሄ ሁሉ እሰጥ አገባ የመጣው መጀመሪያውኑ ህጋዊ የሆነ ውል ሁለቱ ባለመፈራረማቸው ነው ብዬ አስባለሁ። ስለዚህ እነዚህ ሁለት አካላት ወይንም በረከት ሊስትሮ እና ሜሪ ቦንዳ የሚባሉ ሁለት ሰዎች መጀመሪያውኑ ውል ተፈራርሞ ቢሆን ኖሮ በዛ ውል መሰረት ነው ነገሮች የሚከናወኑ የነበሩት ማለት ነው። ነገር ግን በመተማመን ብቻ ስለሆነ እየተሰራ የነበረው በዛ ምክንያት ነው ይሄ ሁሉ አለመግባባት የመጣው ብዬ አስባለሁ። ከዛ ባለፈ ሶል የሚባለው ወንድማችን አሁን እንደተናገረው ይሄ ልጅ ቀድሞ ሄዶ ሱቁን አይቷል። ሱቁ ውስጥ ያሉ እቃዎች ምን እንደሚመስሉ አይቷል። ስለዚህ የሱቁን ሁኔታ ካየ
በኋላ ነበረ ቻሌንጁን አክሴፕት አድርጎ ይሄን ቻሌንጅ የተቀላቀለው ማለት ነው። አሁን ላይ መጥቶ ግን አይ ይሄ ሱቅ 1.5 ሚሊዮን አያወጣም ከ300 ሺህ ብር በላይ አያወጣም ማለቱ ለኔ አግባብ አይመስለኝም። ለምን ቀድሞ ሄዶ በአካል ሱቁን ባያይ ኖሮ ልጁ እውነት ሊኖረው ይችላል። ከዛ ባለፈ አሁን ላይ ደግሞ ቻሌንጁን ካሸነፈ በኋላ ሱቅ ውስጥ የነበሩ እቃዎች ቀንሰው ቢሆን ኖሮ በፊት ከነበረው እቃ ተቀንሶ ቢሆን ኖሮ ተረከብ የተባለው ልጁ እውነት ይኖረዋል። ነገር ግን አሁን ላይ ባለሙያ 300 ሺህ ብር ገምቶልኛልና አጭበርብራችሁኛል እያለ እዚህ ሚዲያ ላይ መውጣቱ አግባብ ነው ብዬ አላስብም። ሚዲያ ላይ ነገሩ ሳይወጣና ይሄን ያክል ሳይካረር በፊት ሁለቱ ወገኖች ተቀምጠው ቢነጋገሩ ኖሮ ነገሩን ፊክስ ያደርጉት ነበር ብዬ አስባለሁ። እንግዲህ ያለ መነጋገር ችግር ነው ማለት ነው። ታዲያ በረከት ሊስትሮ ክስ ቢመሰርት ያዋጣዋል? በዚህ ጉዳይስ ህጉ ምን ይላል? ጠበቃ ሰብለ አሰፋ የምትለውን እንስማ። ሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100 ሺህ ካሳደግኩ የ1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100 ሺውን ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለው ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። ምስል ጠቃሚ መረጃዎችን ታገኙ። ለካንቴን ይከታተሉ። እንግዲህ የጠበቃዋ ምላሽ ይህን ይመስላል እና እናንተ ተመልካቾች በዚህ ጉዳይ ላይ ምን ሐሳብ አላችሁ? በረከት ሊስትሮ ተሞኝቷል፣ ብልጥ የያዘውን ይዞ ነው የሚያለቅሰው እንደሚባለው የተሰጠውን ተቀብሎ ከዛ በኋላ መጠየቅ ያለበትን መጠየቅ ነበረበት ከሚሉት ወገን ናችሁ? ወይንስ አይ በረከት ያደረገው ነገር ትክክል ነው፣ ልጅቷ አጭበርብረዋለች፣ ተጭበርብሯል፣ አሁን ያደረገውን ነገር ማድረጉና ለህዝብ ነገሩን ይፋ ማድረጉ ተገቢ ነው ከሚሉት ወገን ናችሁ? እስኪ በቅንነት ሐሳባችሁን ኮሜንት ላይ ንገሩኝ።